which means በፕሮቴስታንቶች ብቻ የታተሙ ናቸው። በፕሮቴስታንቶች ብቻ። ይሄው እዚህ ጋር ሌላ ስዕል፣ ይሄው እዚህ ጋር ሌላ ስዕል። አንደኛ ጥያቄ ማን ነው ሳሉ ያላችሁ? ሁለተኛ ጥያቄ ከየት አምጥታችሁ ሳላችሁት? የትኛው ፕሮቴስታንት በቀጥታ ከመለሰ ይወላችሁ ካለበት የክህደት ትምህርት 50% ወደ እውነተኛዋ ወደ ኦርቶዶክስ ቅዱስ ቤተክርስቲያን ተጠቅቷል ማለት ነው ባጭሩ። የትኛውን ፕሮቴስታንት በቀጥታ ይመልስላችሁ? ለምሳሌ አሁን ኢያሱ ወንድማችንን ጠየቅነው። ያው የምንገለገልበት እኮ ያው ፐርፐዙ መስቀል ለማሳየት ነው። እኛ አልጠየቅነውም ስለ መስቀሉ ስለ ጥቅሙ ለምንድን ነው ያስቀመጣችሁት ምናምን ስለ ፐርፐዙ እኛ አልጠየቅነው። የጠየቅነው ጥያቄ ማን ነው ሳሉ ያላችሁ? አንድ ሁለተኛ ከየት አምጥታችሁ ሳላችሁት ነው። እና በዚህ አጋጣሚ እናንተን የሚያስተምሯችሁን ሰዎች በአጠቃላይ በተለይ እዚህ ሶሻል ሚዲያ ላይ ኢየሱስ ምናምን እያለ ድራማ የሚሰራውን በአጠቃላይ ጥያቄ ፈጥረብናል፣ እስኪ መልስልን በሉት። በቀጥታ መልስልን በሉት። በቀጥታ ይመልስላችሁ። እኛ ላይ ብላ ይምጡ። እኛ ሾ እያሱ አንድ ጊዜ ማይክን የሚታርግ እሺ። እኛ ሾ ምናምን የማሳየት ፍላጎት የለንም። እኛ ላይ ብላ አይምጡ፣ ችግር የለውም። እኛ ላይ ብላ መጥቶ አያውሩ፣ ግድ የለም። ባሉበት ግን ተቀምጠው ቪዲዮ ብቻ ይስሩ፣ እኛ እናየዋለን ቪዲዮን። ይኸው ሁለት ጥያቄ ተጠይቀናል። አንደኛ ስዕላትን ማን ነው ሳሉ ያላችሁ? ሁለተኛ ስዕላት ከየት አምጥታችሁ ሳላችኋቸው? በመጽሐፎች ላይ ያሉትን ስዕላቶች ማንም አይመልሰውም። ስለሌላ ነገር ነው የሚቀባጠርልን ወዳጄ። አሁን ከነገ ወዲያ ምናምን እሑድ ምናምን አካባቢ ላይ በየቦታው ህብረት በምታደርጉበት ቸርች ላይ የምትሄዱ ፕሮቴስታንቶች ወንድሞች ጨርቅ እየያዘ ናጣቻለሁ የሚልህን ሰው በአጠቃላይ ብድግ ብለህ ጠይቀው። በቃ ኦርቶዶክስ የሆኑ ሰዎች አይምሮ ላይ ጥያቄ ፈጥሮብኛል መልስልኝ በሉት። ናጨው ግዛ የሚልህን ሰው ጫውን እገዛሃለሁ፣ በመጀመሪያ ግን ይህን መልስልኝ በሉት። እኛ ፕሮቴስታንቶች መሰረት አለን ወይ? መሰረት ኖሮን ነው ወይ እንዲህ ብለን እንደው ምንናገረው ኦርቶዶክስ የሆኑ ሰዎችን የምንከሰው ብላችሁ ጠይቁ። አዳራሽ ውስጥ እናንተን ሰብስበው ራባ ጃራባባ ሃርጋዱላ ሼቤሬቤቤ የሚለውን ሰው ቆይ እሱኛውን አንድ ጊዜ ቋንቋ ተወውና እንዲኛ አይነቱን ነገር ተወውና ይሄንን ነገር መልስልን በሉት። ቀረብ ብላችሁ መልስልን። ሁላችሁ ህብረት በምታደርጉበት ቸርች ላይ እውነትን የምትፈልጉ ከሆነ ይሄ አእምሯችሁ የበታችነት ስሜት የማይሰማው ከሆነ ፖዚቲቭ ቲንከር ከሆናችሁ በቃ እውነትን የምትሹ ከሆነ ኦርቶዶክስ ይኸው ስዕላት እንዲጣወት ምናምን ብሎ ድራማ የሚሰራውን ሰው ጠጋ ብላችሁ እኛ መሰረት አለን ወይ? መጽሐፍ ቅዱሳችን ላይ የተለያዩ አይነት ስዕላቶች አሉ። ማን ነው ሳሉ ያለን? ከየት አምጥተን ሳል ነው? ሁለቱን ጥያቄ በቀጥታ እንዲመልሱላችሁ አድርጉ። በቀጥታ እናንተ መመለስ የጀመራችሁ ቀን እመኑኝ 50% ካላችሁበት የክህደት ህይወት ወጣ ብላችሁ ሙቭ አድርጋችኋል ወደ ኦርቶዶክስ ቤተክርስቲያን። መቼም ነው በቀጥታ የማይመልሱት መቼም። ስለዚህ ኢያሱ እኔ ያልጠየቅኩን ነገር እንዳትወራ፣ በድጋሚ እድል እንሰጣለን። አዳምጠን ስለ ስዕላት እኛ ምንድነው ፐርፐዙ መጽሐፎች ላይ ያለው የመስቀል ስዕል ምንድነው ጥቅሙ ብለን እኛ አልጠየቅንም። የጠየቅን አንደኛ ማነው ሳሉ ያላችሁ ባለቤትነትን ነው የጠየቅን። ሁለተኛ ከየት አምጥታችሁ ሳላችሁት መገኘቱን የጠየቅን ማለት ነው። አንደኛ ማን ነው ሳሉ ያላችሁ? ኢያሱ ማይክን ክፈትና መልስልን። አንደኛው ጥያቄ ማን ነው ሳሉ ያላችሁ? ሁለተኛው ጥያቄ ከየት አምጥታችሁ ሳላችሁት መልስልን። ከአንተ ጥያቄ ጋር እንዳልተላለፍ ጥያቄን ድጋሜ ለአንተ እንትን አድርገልህ። እሺ የመጀመሪያው ጥያቄ ማን ነው ሳሉ ያላችሁ? ባለቤትነትን የጠየቅን። እሺ ምን አልከን? መጀመሪያም ብያለሁ። እሺ መጀመሪያም ብዬ ነበር፣ ግን በደንብ አልሰማኝ ይሆናል። ማን ነው ሳላችሁ ስለምለው ትክክል ቀጥተኛ መልስ የትኛውም ቤተክርስቲያን ኤርሊ ቸርች አባትም የሆነ የትኛው ሰዓሉ ያለ ያስቀመጠ ትክክለኛ ያስቀመጠ የቤተክርስቲያን አባትም ማንም የለም። የሰዓል ነው ይሄ ነው መልስ። የመጀመሪያው ማንም ሳሉ አላላችሁ ያስቀመጠ መጽሐፍ መልሱ ማንም ሳሉ አላለንም ነው አይደለ? ኢያሱ ማንም ሳሉ ያ አንደኛ መልስ አለ ሰይ ሌላ ሰው ካመጣ እንደዚህ ብሏል፣ እንደዚህ የቸርች ጉባኤ ላይ ተወስኗል፣ ስዕል ምናምን በስዕል ዙሪያ ላይ የተደረገ ቸርች ጉባኤቶች አሉ አይኗቃሉ። ግን ስዕልን ሳሉ ብሎ ያስቀመጠ ግን ጉባኤ የለም። አሁንም ደግሞ ሁለተኛው ጥያቄ አድርስ ማድረግ ልክ ከየት አምጥታችሁ ሳላችሁ ለሚለው ሐሳብ ቅድምም ብያለሁ። አሁን ለምሳሌ ያስኩ ጥበብ ወርቄ የያዘው መጽሐፍ ላይ ያለው መስቀል እንደገና አንተ ያሳየ መስቀል ከየት አምጥታችሁ ሳላችሁ ካልከኝ አሁን ጥበብ ወርቄ አገልጋይ ነው
ታውቋል። ከዚህ በፊት በዓለማዊ ህይወቱ ላይ በነበሩ ጊዜ ላይ ታውቋል። ወርቅ የማያውቅ ሰው የለም። ትቀበል አይነው አንተ የተባረክ ሰው ስለሆንክ ዘፈን ስለማሰማ ላታውቅ ትችል ይሆናል። እዛ ነው ማታውቀው። በዘፈኑ አለ አይ ሰውን እኔ አላውቅም። አይ ዶንት ኖ ዘፋኝ ነው ዘፋኝ ነበር። በጣም ምን የሚል ዘፈን ነው ያለው? እውነት ስነግርህ እኔ ዘፈን አላውቅም። አይ ዘፈኑን አውቀህ መስሎኝ ዘፋኝ ነው ስትለኝ። ኤኒዌይስ እሺ ቀጥል። እሺ እሱ አሁን ያዘው መጽሐፍ ላይ ያለው ስዕል አንተ ያሳየኝ መጽሐፍ ላይ ያለውን ስዕል መስቀል ስዕል ከየት አምጥታችሁ? ኢቭን ቅድም መስከረም የምትባለው እህታችን ገብታ ደግሞ ፕሮፋይል ያደረገችውም የክርስቶስ ስዕል አለ። አንተም ያነሳው ደግሞ አዲሱ መደበኛ መጽሐፍ ላይ ኢየሱስ ክርስቶስ አክሊል አድርጎ አክሊል አድርጎ ያለ ስዕል ማለት ከየት አመጣለሁ ስትል ነበር። እነዚህ መጽሐፎች ስዕሎችን ከየት አምጥታችሁ ነው ሳላችሁት? ከየት ነው የመጣው ነው የመጀመሪያው መልሼልሃለሁ። ሁለተኛው ጥያቄ ከየት አምጥታችሁ ሳላችሁ? ይሄ አሁን መስቀልም ያልኩትን ክርስትናን ዲፋይን ስለማያደርግ ነው እንጂ ሌላ ነገር አይደለም። ከሆነ ቦታ ለምንድን ነው ብያልጠየቅኩ እያሱ አሁንም ያልጠየቅኩን እያወራህ እኔ ለምንድን ነው ያደረጋችሁት አላልኩም። ክርስትናን ዲፋይን ስለሚያደርግ ነው መልስ ይሆናል። ለምንድን ነው ያደረጋችሁት? ጥያቄው ከየት አምጥታችሁ ሳላችሁት ነው። ጥያቄው ከየት እሺ፣ ከየት ነው? በታሪክ የነበረ ሀሳብ የገባ ነው። በታሪክ የነበረ ነው። ሲወራረድ የመጣ ነገር ነው። ኦልሬዲ መስቀል አሁን 2000 ዓመት ላይ ወይ ክርስቲያን ሲመሰረት ብቻ የነበረ አይደለም። በታሪክ ጊዜ የነበረ ስዕል መስቀል ስዕል። ቅዱስ ሶፊትን ትቀበላላችሁ ሙሉ ወንጌሎች? አንድ ጊዜ እያሱ ቅዱስ ሶፊትን ትቀበላላችሁ ሙሉ ወንጌሎች? ቅዱስ ሶፊት ማለት አልገባኝም። በቃ ለኔ መልስ ነው መልሰልኛል። እያሱ ቀጥል። እሺ መልሱን ከየት አምጥታችሁ ሳላችሁት የሚለው መልስ መልስልኝ። ጋይስ አዳምጡላችሁ እኮ የነገርኩህ ነው። በታሪክ የመጣ ነው። መጣችሁ ላልኩ በታሪክ ከየትኛው ታሪክ? ለምሳሌ ከክርስቶስ መስቀል ጋር በተያያዘ መልኩ ማለት ነው እኮ የትኛውን ታሪክ ላይ እናገኘው? እኛም ይሄንን ስዕል አንተ ያስከው መጽሐፍ ላይ ያለ ስዕል አለ፣ እዚህ ጋር ያለ ስዕል አለ፣ እዚህ ጋር ደግሞ ሌላ አይነት ስዕል አለ። እነዚህ የተለያዩ ስዕላቶችን ከየትኛው ታሪክ ላይ እናገኛቸው? አሁን ለምሳሌ ይሄ ስዕላቶች በዚህ መልኩ እንደዚህ የተቀመጠ የታሪክ አመጣጥ የለም፣ ግን መስቀልን ዲፋይን ለማድረግ ነው። አሁን ፐርፐዙ ምንድነው አላልኩም። ምን እንዲፋይል ልታረጉን ያስቀመጣችሁት አላልኩም። እያሱ አሁንም ያልጠየቅኩን አታውራ። የጠየቅኩ ከየት አምጥታችሁ ሳላችሁት ነው። በታሪክ የነበረ ነው። በታሪክ የነበረ ነው። የትኛው ታሪክ ብራዘር? የትኛው ታሪክ? ሲወረድ የመጣ ታሪክ ከየት ነው ሲወረድ የመጣው ታሪክ? ሲወረድ አትበለኝ እንጂ ቆይ፣ ስዕሉን ሲወረድ ከየትኛው ታሪክ ላይ ያገኛችሁት? ታሪኩን አሳየኝ። ከዛ በኋላ ስዕሉን ይኸው ከዚህ ላይ አግኝተን ሳል ነው በለ። የትኛው ታሪክ ላይ ያገኛችሁት? ምን አልከኝ? ድምጽ እየራቀ ነው። ድምጽ በጣም እየራቀ ነው። ታሪክ ጀምሮ አይሰማም? እሺ አሁን ይሰማል። እሺ ምን አልከን? ከክርስቶስ መሰቀል በኋላ የነበረ ታሪክ ውስጥ ክርስቶስ በመስቀል ላይ እንደተሰቀለ እኮ የትኛው ታሪክ? ከክርስቶስ ስቅለት በኋላ ያለ ታሪክ አለ። የትኛው ታሪክ? በቤተክርስቲያን አባቶች ዘንድ የነበረ ሐሳብ በኒቂያው ጉባኤ ላይ ስለ ስዕል ተነስቶ አልነበረ? በተለያየ መንገድ አሁን የትኛው ታሪክ ላይ ነው አድሬስ አድርጌ ትክክለኛ ፖይንት ላነግር ይችላል። ግን በታሪክ ውስጥ የነበረ ምን እናድርግ መሰለህ እያሱዬ፣ እኔ አንድ የማልወደው ነገር አለ። የማልወደው ነገር ምንድነው መሰለህ? የማያውቁ ሰዎችን ሞር ጥያቄዎችን በማርዘም ስህተት እንዲሰሩ ማድረግ አልፈልግም። በደንብ አድርገህ አዳምጠኝ። ይሄ ለፕሮቴስታንቶች ወንድሞች ብቻ ሳይሆን ለኦርቶዶክሳውያንም ክርስቲያን እህቶች ወንድሞቼ ለእናንተም ጭምር ነው። አንድ ሰው ስለሆነ ነገር ገብቶ በመጽሐፍ ማስረጃ ዲፌንድ ለማድረግ በተወሰነ መልኩ ስለ እምነቱ የተወሰነች መረዳት ያስፈልገዋል። ለምሳሌ ፕሮቴስታንቶች ላይፍ ከፍተው ስለ እምነታቸው ጥሩ መረዳት የሌላቸው ክርስቲያን የሆኑ ኦርቶዶክሳዊ የሆኑት ወንድሞቻችን ገብተው መልስ መስጠት አለባቸው ብለን አናምንም። የተወሰነ ግን መረዳት ካላቸው በሰንበቶች ተቋማት ላይ መሰረት የሆነ የቤተክርስቲያንን ትምህርት የተማሩ ከሆነ ግን ኦፍኮርስ ይችላሉ። እና ኢያሱዬ አንተም አይ ቲንክ ኦርቶዶክስ ቤተክርስቲያንን ተዋት፣ ሙሉ ወንጌል የምታስተምረውን ትምህርት ራሱ በደንብ የተረዳህ አልመሰለኝም።
ስለዚህ ተወዳጅ ወንድማችን ኢያሱዬ ከአንተ የተሻሉ አገልጋዮችን ከአንተ የተሻሉ መምህራኖችን ጠይቀናና በእነዚህ ባነሳናቸው ሀሳቦች በመጽሐፍ ማስረጃ በደንብ ብናወራ ጥሩ ነው። ግን ከላይቭ ላይ አትውጣ። ያው ስለ ኦርቶዶክስ ቤተክርስቲያን በስዕላት ዙሪያ ያላት ትምህርት ምንድን ነው ምናምን በደንብ አድርገን እኛ እዚሁ በደንብ መጽሐፍ ቅዱስን በደንብ እያነሳን እያጣቀስን በደንብ አድርገን እናብራራለን። አንተ ግን ለጊዜው አሁን ኦርቶዶክስ ቤተክርስቲያንን ትተኸው ኢቨን አንተ ያለህበት ቸርች የሙሉ ወንጌል ራሱ አስተምሮ ምን እንደሆነ ራሱ የተረዳ አይመስለኝም። ምክንያቱም ቅድምም ስናወራ ሙሉ ወንጌል የማታሰብረው ትምህርት አምናለሁ ሁሉ እያልክ ነበረ። ሙሉ ወንጌል እንዲህ ብላ ታስተምራለች ስንልህ አያታሰብረም ብለህ ጭምር እያመንክልን ነበር። እና እኛ እንዲህ አይነት ነገሮችን አንፈልግም። ይኋቸው ፕሮቴስታንቶችን ማያቅ ሰውን አስገብተን ተመልከቱ፣ ይኸው ምንም አያውቁም፣ ይኸው በቃ ክህደታቸው ምናምን እያልን ድራማ መሰረት አንፈልግም። የአንተ ድክመት የራስ ድክመት ነው። አንብቦ መረዳት ሳያነቡ ነገሮችን ያለማወቅ ምናምን ድክመቱ ያንተ ነው። አውቆ ነገሮችንም ደግሞ መርዳት ደግሞ ብርታቱ ያንተም ጭምር እና ኢያሱ ከዚህ የበለጠን የጥፋት ማጥፋት አልፈልግም። አንተን ቁጭ አድርገን ምንድን ነው ምናምን እያለን አንተም ነገሮችን ላለማመን ነገሮችን እንደው አላቅም ላለማለት ብዙ ነገሮችን እንትን እያልክ ጊዜም እንድትፈጅብን አንፈልግም። ሲቀጥል እታች ያለ የሚከታተልም የፕሮቴስታንት አማኝ እንዲያዝን አንፈልግም። ስለዚህ ምን እናርግ? ከአንተ የተሻሉ ፕሮቴስታንቶችን ጠይቀናና ነገ 5 ሰዓት ሶፊ ወንድማችንን ለማውራት ለሱ ብለን ላይቭ እንከፍታለን። አንተም ነገ 5 ሰዓት ላይ አሁን ካለች ሰዓት ጀምሮ እስከ ነገ ባሉት ጊዜያቶች ላይ ከአንተ የተሻሉ ሰዎችን ጠይቀናና በመጽሐፍ ማስረጃ እናወራለን። እሺ ወንድማችን ኢያሱ ስለመጣ እናመሰግናለን። ሰላም ሁንልን። አንድ ነገር ንገረኝ ኢያሱ፣ የምንም አትንገረን፣ ጠይቀና ነገ ኢያሱ። እሺ ከዚህ በላይ ይኸውልህ መልስ ከመለስኩልህ ኢያሱ እባክህን ከአንተ የተሻሉ የፕሮቴስታንት አገልጋዮች አሉ የሉም? ወንድማችን ኢያሱ አሉ ወይስ የሉም? መጠየቅ አይጠበቅብኝም። ገብቶሃል? ከአንተ የተሻሉ የፕሮቴስታንት አገልጋዮች አሉ ወይስ የሉም? የምን ትዕቢት ነው ይሄ? አሉ ወይስ የሉም? በቃ እነሱን ጠይቀና ነው ያልነህ። ጠይቀናና እናወራለን። እግዚአብሔር ያክብርልን። መልሼልህ አልተመለሰም። ታች ወረድ በእናትህ። ምን የአንዳንድ ሰው ደግሞ ኢጎ በጣም የተለየ ነው። መጠየቅ አይጠበቅብኝ ምናምን ብሎ ነገር የለም። ከእናንተ የተሻሉ ሰዎች ካሉ ጠይቃችሁ ነው። ይሄ ውርደት ስህተት ምናምን አይደለም። ምንም ችግር የለውም። ጠይቆ መምጣት አዋቂነት ነው። እሺ ባያ ነው የሚለው አቶ ፈለገ ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? ከፕሮቴስታንት እምነት ነው። የትኛው ፕሮቴስታንት? የትኛው ማለት ነው? አማርኛ ትችል የለ እንዴ? የትኛው ፕሮቴስታንት ብለው ራሳቸው የሚጠሩ ነፍ ቤተ እምነቶች አሉ። የአንተ የትኛው ቤተ እምነት ነው? እሱ ጋር ነው እኮ ስህተቱ። አሁን ፕሮቴስታንት አንድ ነው በቤተ እምነት ደረጃ፣ ግን ብዙ ቤተ እምነት ይኖራል። እምነቱ አንድ ነው። ከየትኛው ፕሮቴስታንት ሳይሆን ከየትኛው አብያተ ክርስቲያን ነው የሚባለው። አንተ የትኛው ቤተ እምነት እንደዛ ቤተ እምነት ብዬ ነው የምጠይቀው። ለምን እንደምጠይቅ እኔ እነግርሃለሁ። አሁን ቤተ እምነትን ንገረን። ቤተ እምነት እኮ ከምካፈልበት እግዚአብሔርን ቃል የምማርበት አባልነት ቃል ህይወት ቤተ እምነትን ንገረን ብለን እኛ እንለማመጥን። ቤተ እምነትን መናገር አለመናገር ያንተ ድርሻ ነው። የምትናገር ከሆነ ትቀጥላለህ ከኛ ጋር እየወራ፣ ማትናገር ከሆነ ተሽ ትወርዳለህ። ከየትኛው ቤተ እምነት ነው የመጣኸው? አንዴ አራት ቆጣኝ ከቃለ ህይወት አልኩ እኮ ብራዘር። አይ እንትኑን ላስረዳ ነው። ማንን በል ስምህን? ቆይ እናወራለን አንድ ጊዜ። ማንን በል ስምህን? በኃይሉ አበራ እየለባላለሁ። እሺ በኃይሉ ወንድማችን ከቃለ ህይወት የፕሮቴስታንት ቤተ እምነት በአጠቃላይ አንድ ነው። ቤተ እምነቱ አንድ ነው ብለህን ነበረ። ተሳስቻለሁ? አሁን ኢሹን አይደለም ዝም ብለን አሁን ይሄ ባወራ የሆነች ቃል ሳይሆን ኢሹክ ስለ አድኖ ያድናል አያድንም በሚለው ዙሪያ ነው አይደል? በኃይሉ ወዴት ነው የምትሄደው? ትሸኩላለህ በኃይሉ? እሺ ጠይቀኝ። ያንተ መድረክ ነው። ትሸኩላለህ? ችግር የለውም። አረ አንተ ስለፈለግኩ ሀሳብ ታነሳለህ፣ ግን አንተ ትሸኩላለህ በኃይሉ። ፈለጌ ስታይል እኮ ያለፈበት ነው። ጠይቀኝ አልኩ። ችግር የለውም። እኔ አሁን ስታይሉ አልፏል ወይስ አላለፈም አይደለም። ዳስናማ ፖይንት። አንተ ግን ትሸኩላለህ ወይ ነው የጠየኩት። ትሸኩላለህ በኃይሉ? ገባኝ እኮ አባ ላውራ አይደል? ገባኝ። ትቸኩላለህ ወይ በኃይሉ?
አልቸኩልም፣ ላውራህ ነው የገባሁት። በቃ ችላ ለማለት ሊያንቃ አይገባም። እሺ አትቸኩልም፣ እኛም አንቸኩልም። ሁላችሁም ኮሜንት ላይ አንቸኩልም እያላችሁ ጻፉለት። በኃይሉ ተረጋግተህ እሺ ፈለገ እሺ በኃይሉ ተረጋግተህ የገባህበትን ጉዳይ እኛ እናወራለን። አሁን ገባህና ምን አልከን መሰለ? አሁን ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። አሁን እኔ ስለዚህም ነገር ላውራ ስለዚህም ነገር ላውራ አይባልም። በመጀመሪያ ገባህና ምን አልከን መሰለ? ፕሮቴስታንቶች አንድ ናቸው። ፕሮቴስታንት የሚባል ቤተ እምነት አንድ ቤተ እምነት ነው ምናምን አልከን። ኦኬ አሁን አንተ ልታረመን እንደሞከርክ ሁሉ እኛም ደግሞ ልናረመን ሞከር። ሁለት ነገሮች እናነሳለን። ከዛ በፊት ግን እርግጠኛ ነህ? እሱን እርግጠኛ ሆነ ንገረን። ፕሮቴስታንት በአጠቃላይ አንድ ቤተ እምነት ነው? ወንድማችን በኃይሉ ፈለገ አዳምጠኛ እንደጠየቀኝ ሁላ ማለት ነው። ፕሮቴስታንት የሚባል እምነት አለ። እምነት ኦርቶዶክስ እምነት አለ። አንድ ቤተ እምነት ነው ሁሉም። ጥያቄው ፕሮቴስታንት የሚባል ሁሉም አንድ ቤተ እምነት ነው ወይ? አዎ አንድ ቤተ እምነት ነው። ፕሮቴስታንት የሚባል እምነት አለ። እምነት ካቶሊክ እንደሚባለው ኦርቶዶክስ እንደሚባለው ማለት ነው። አዎ ከዛ አንጻር ለምሳሌ አሁን ከደብር አንጻር በርካታ ደብሮች እንዳሉት ከእምነት አንጻር አጥቢያና ቤተ እምነት እኮ ይለያያሉ። ይኸውልህ ለምሳሌ ኦርቶዶክስ ቤተክርስቲያን አጥቢያዎች አሏት። አጥቢያዎች በአጠቃላይ ግን የተለያዩ ቤተ እምነቶች አይደሉም፣ አጥቢያ ናቸው። አሁን ወደ ፕሮቴስታንቱ ጋር ግን እንምጣ። ምን አልከን መሰለ? ፕሮቴስታንት አንድ ቤተ እምነት ነው አልከን። ተወዳጅ ወንድማችን በኃይሉ አንድ ነገር እንድትረዳ ፈልጋለሁ። ስትገባ አንተ በኔጌቲቭ ኢነርጂ ገባህ እንጂ ፕሮቴስታንቲዝም የተለያየ ቤተ እምነት ነው አልከውም አላልከውም በአንተ ቤተ እምነት ትምህርት ላይ የሚመጣ ለውጥ የለም። ግን ሁለት ነገሮችን ላንሳልህ። አንደኛው እዚህ ውስጥ ያላችሁ ሁላችሁም ክርስቲያን ወይ ዘር ክርስቲያን የሆናችሁ ፕሮቴስታንት የሆናችሁ ዌብሳይታችሁን ትከፍቱና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ብላችሁ ሰርች ታደርጋላችሁ እና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትን ሰርች ታደርጉ በውስጡ 64 አባል ቤተ እምነቶች እንዳሉ ያካትትላችሁና አባል ቤተ እምነቶች ብሎ የ64ቱንም ቤተ እምነቶች ስያሜ ይዘረዝራል። አባል ቤተ እምነቶች ተብሎ የተቀመጡት ቤተ እምነቶች ናቸው ወይንስ አይደሉም? በኃይሉ ይኸውልህ ቤተ እምነት ማለት ባይዘው ዲፊኒሽኑን ኤግዛክት ዲፊኒሽኑን ቆይ ዲፊኒሽኑን በኋላ ተተረጉምልን ናቸው ወይንስ አይደሉም? አንተም አዳምጥ። ይሄ እኮ ናቸው አይደሉም ምናምን በሚባል አይደለም ነገር የኔን መረዳት ነው። ጠየቁ ነገር አታውራ። ስለ ጮክ አይደለም አዳምጥ። እሺ ነገሮች ላይ ፖዚቲቭን ከዛ በኋላ ተረጋጋ። አልቸኩልም ብለናል። አልቸኩል ተረጋግተን ቀስ ብለን እናወራለን። እነዚህ አባል ቤተ እምነቶች የተባሉት በአጠቃላይ ቤተ እምነቶች ናቸው ወይንስ አይደሉም? ቤተ እምነቶች ናቸው ወይስ አጥቢያዎች ናቸው? አጥቢያዎች ናቸው። እሺ እሺ ሁላችሁም ሰርች አድርጋችሁ ተመልከቱት እና የወንድማችን በኃይልሽን ንግግር ታዩታላችሁ። እሺ ሙሉ ወንጌል እና መካነ ኢየሱስ አንድ ቤተ እምነት ናቸው? በኃይሉ የመጨረሻ ነው ማለት። እሺ በህፃናት ጥምቀት ዙሪያ ሙሉ ወንጌል ምን ብላ ታስባለህ? ልታነሳ እንደሆነ አውቃለሁኝ እኮ እሱ ልታነሳ እንደሆነ አውቃለሁኝ። አንተ ታውቃለህ ሳታውቅም እኮ አይደለም ፖይንቱ በኃይሉ። አሁን ፖይንቱ ምን ብለው ያስተምራሉ ነው። እሺ ለምሳሌ በህፃናት ጥምቀት ዙሪያ መካነ ኢየሱስ ምን ብላ ታስባለህ? መካነ ኢየሱስ ብቻ ነው የምትለየው ከቤተ እምነቶች ውስጥ። እኔ ጠየቅኩ መካነ ኢየሱስ ምን ብላ ታስባለህ? አንድ ቤተ እምነት ነን እኮ ያልከው አንተ ነህ። መካነ ኢየሱስ ምን ብላ ታስባለች? አሁን ቀጣይ አንተ የምትነግረኝ መካነ ኢየሱስ ከአብያተ ክርስቲያናት ውስጥ መካነ ኢየሱስ ውስጥ በጥምቀት ዙሪያ ብቻ አንድ ሰው በአብ በወልድ በመንፈስ ቅዱስ አንዴ ከተጠመቀ ኦርቶዶክስም ሆኖ ተጠመቀ ፕሮቴስታንትም ሆኖ ተጠመቀ ነው ብላ ታስተምራለች። በኃይሉ መካነ ኢየሱስ ምን ብላ ታስተምራለች? በህፃናት ጥምቀት ዙሪያ እኮ ጥምቀት አንዴ ነው ብላ ታስተምራለች መካነ ኢየሱስ። አሁን ለምሳሌ እኔ ኦርቶዶክስ ሆኜ ተጠምቄ ቢሆን ወደ ርዕሳችን ንግባ። በኃይሉ በቃ ችግር የለውም። በቃ ችግር የለውም። ወደ ርዕሳችን ንግባ። እሺ ኤኒዌይስ አንተ እንደፈለክ አድርገህ ነው። እኛ ተሳስተናልም እኛ አልተሳሳትንም፣ ችግር የለውም። እኛ ማሳየት ያለብንን አሳይተናል። ውይይታችን ግን እንቀጥል። አሁን እንዲህ አይነት ነገሮች ጉልቻ ቢቀያየር ወጣ ያጣፍጥም ይባላል እና እንትን ቸርችም ተቀያየሩ ምንም ለውጥ ስለሌለው ሁሉም ከክርስቶስ እውነት የራቀ ነው ብለን እኛ ክርስቲያኖች ስለምናምን ለእኛ ምንም ለውጥ የለውም። እናንተ ግን እዛው ፊክስ አድርጉት፣ ወደፊት ሙቭ እናደርጉ። ከስርዓት ጋር ተያይዞ ጥያቄዎች አሉ ብለህ ነበር የገባኸው በኃይሉ እና ሲያድንም አይነት ነገር እያልከን ነበረ መሰለኝ። ልክ ነው። እሺ ምንድን ነበረ ጥያቄ? ሁላችሁም አዳምጡት። በኃይሉ አይደለም አሁን ለምሳሌ ልጁን ስጠይቀው
አንተ ያዝከው ቤተ እምነት መጽሐፍ ቅዱስ ላይ መስቀል አለ፣ ያንን መስቀል ማንሳሉ አላችሁ የሚል አመክንዮ ነው ያመጣኸው ማለት ነው። ኦልሬዲ ከስዕለ አድኖ ጋር ተያይዞ የፕሮቴስታንት ያምና አሁንም አንተም እንድታብራራው በኦርቶዶክስ እምነት ዘንድ ጠንከር አድርገህ እንድትገልጽ እውነታ ካለህም ደግሞ እኔም ለምን መጽሐፍ ቅዱሳዊ ሐሳብ ከሆነ ብሊቭ እንዳደረግ መነጋገር ያለብን መጽሐፍ ቅዱስ ላይ ስለተሳለው ስዕል ሳይሆን መጽሐፍ ቅዱስ ላይ የተሳለው ስዕል ባይ ዘ ዌይ ኢንተርናሽናል ብራንድ ነው። ክርስትና እንደ ክርስቲያን መጽሐፍ ቅዱስ ላይ የክርስትና መገለጫ ወይም ደግሞ ኢንተርናሽናል መለያ የሆነው መስቀል ነው። መለያ የሆነው ማለት ነው። ይሄ አንድ ሰው በክርስትና እምነት ውስጥ እንዳለ ማሳያው ምልክቱ ነው። ኢንተርናሽናሊ መለያው ስለሆነ ቀይ መስቀል፣ ቀይ ጨረቃ፣ ቀይ ኮከብ፣ ኮከብና ጨረቃ ላይክ እንደሚባለው ይሄ መለያ ነው ማለት ነው። ሶ ይሄ መጽሐፍ ቅዱስ ላይ ያለው ጀርባው ላይ ወይም ደግሞ ፊት ለፊቱ ላይ ያለው መስቀል ስዕለ አድኖ ጋር እኩል ተነጻጽሮና ተወዳድሮ እናንተም መጽሐፍ ቅዱስ ላይ መስቀል ስላችኋል እኮ የሚል አመክንዮ ማምጣት ተገቢ አይደለም ነው። እንደ ፕሮቴስታንት ጥያቄያችን መጽሐፍ ቅዱስ ላይ ያለው አመክንዮ ሳይሆን እናንተ ውስጥ ያለው የፈረንጅ ስዕላት፣ ለምሳሌ አሁን የሚታወቅ አክተር አለ አይደል? የሚታወቅ የፊልም አክተር አለ በህይወት ያለ የምናውቀው ዛሬም ላይ የነበረ ማለት ነው። የኢየሱስ ክርስቶስን የስቅለት ስዕልን የተወነ ማለት ነው። የእሱ ስዕል ስዕለ አድኖ ነው ተብሎ ይሰገድለታል። ግለሰቡ እያወቅን ነው ማለት ነው። ግለሰቡ እውነትን ነው። የሚል ግብሰን ስዕል የሚል ግብሰን ስዕል አለ። በጣም ይሄ በጣም ይገርም ነው። እሺ ቀጥል ጋይስ፣ ስሙ እናንተ። እሺ እያሾፍክ ነው እንደ አባ ባህሉ እየሰሞክ ነው። ባሾፍን ባላሾፍን አንተ ሐሳብን ቀጥል። አትነጫነጭ፣ ሐሳብን ብቻ ቀጥል። እሺ አዳምጡ እናንተ። እሺ ፈለገ ይሄ ወለቆ ችግር አሁን አንተ ሪያሊቲውን አታስተምርም ለሰው። ባይ ዘ ዌይ አማርኛ ጎበዝ ስለሆንክ ባህሉ የሆነ በቃ ከቅስና አይደለም። ቆይ ስሜቴ እየሆንክ ነው። ስሜትን እንቆጣጠርል። እንደዚህ አሁን እየወራ ከሆነ አይሰማም የምታወራው ነገር። ለምን ማይክን ሚውት አድርገነዋል? ስሜቴ አትሁን። አንተ የመጣበት ሞቲቭ ነው። አሁን ነገሮችን እንዳናወራ ያደረገው ምንድን መሰለህ? አንተ የመጣበት ሞቲቭ ነው። በመጀመሪያ ስትመጣ በኔጌቲቭ ኢነርጂ ነው የመጣኸው። ከዛ ደግሞ የበታችነት ስሜት እየተሰማን የመጣኸው። ከዛ ደግሞ ነገሮች ላይ ትጮኻለህ። ብራዘር አሁን አንተ የበታችነት ስሜት ተሰምቶ ልናወራ አንችልም። አንድ ሲቀጥል በኔጌቲቭ ኢነርጂ የመጣን ሰው በምንም ተአምር እንደ ፖዚቲቭ ሆነን ራሱ እኛ ብንቀርብ በፍጹም ልናወራ አንችልም። ምክንያቱም ላለማዳመጥ ስለሆነ የመጣው። ስለዚህ በኃይሉ ስለ ስርዓት ከኛ ጋር ስታወራ በቂ በሆኑ ነገሮች በመጽሐፍ ማስረጃ እናወራለን። በዚህ ምንም እንዳት እኛ ክርስቲያኖች ነን። እሱን አስምራችሁ አድምቁበት። በመጽሐፍ ቅዱስ ማስረጃ በደንብ እናወራለን። አሁን እኛ ግን እንደው ሰምተነው የማናውቀው ከባለቤቱ ያወቀ እንትን ነው ይባላል እና እኛ ክርስቲያኖች ነን። በእኛ ቤተ እምነት ውስጥ ጭራሽ ሰምተነው ጭራሽ እንደው አድምጠነውም ተመልክተነውም የማናውቀውን ነገር ነው አንተውን የነገርከን። የሚል ግብሰን ፎቶ ስዕሉ ስላድነው ተብሎ በቤተክርስቲያን ውስጥ አለ ብለናል። ይሄ በጣም ነው ያስገርመኝ ነው። ይገርማል ያልኩ እውነትን ነው ያልኩ ለዛ ነው። እና አንተ አሁን ያሾፍክ ነው እንዴ ምናምን ብለህ አትበሳጭ እሺ። ባይሉ ይሄ ካፌ ወይ ሬስቶራንት አይደለም። አንተ የምትፈልገውን አይነት ሰርቪስ ልንሰጥ አይደለም ያስገባነ። አንተ የምትናገረው ነገር ለኛ ለጆሮአችን ሊቆረቆረን ይችላል፣ እናደምጣለን። እኛ የምንናገረው ንግግር ለአንተ ለጆሮ ቢቆረቆርህም የማድመጥ ግዴታ አለብህ እኛ እንደምናደምጥህ እሺ። አሁን ከስሜቴነት ራቅ በል እና በተረጋጋ መንፈስ የጀመርከውን ሐሳብ ቀጥል። ማይክን ክፈታውን ባይሉ ስሜቴ ስትሆን ብቻ ነው ማይክን ሚውት የምናደርገው። ይቅርታ ፈለገ ባይ ዘ ዌይ ሳይኮሎጂ ነው የተማርኩትኝ። ዲግሪም በዛ ነው የጨረስኩትኝ። 2 ዲግሪ አለኝ። ሰው ብዙ ቀድሞ አንተ እንዲህ ነህ ሰልፍ ዲፌንስ ይባላል በትምህርት ዓለም ማለት ነው። ይሄ ሰው ተናደሃል፣ ያልተናደደውን ተናደሃል ስትለው የበለጠ ይናደዳል። እንደዛም ካልኩ ይቅርታ በቃ እሱን ምርሰው። አሁን ያልተረጋጋውን አይደለም እኮ እቺ ናሽ ነው። ተረጋግተሃል አንተ ተረጋግተሃል። በፖዚቲቭ ኢነርጂ ነው የመጣኸው። በቃ አሁን አንተ 2 ዲግሪ ያለ ሰው ነህ።
ከትምህርት አንጻር ልናታልልህ ልናጭበረብርህ ስላልቻልን በቃ እሱን ቃል ተወው። እሺ አንተ በኔጌቲቭ ኢነርጂ አይደለም የመጣው፣ ፖዚቲቭ ሆነን የመጣው አንተ ተረጋግተሃል። ፖይንቱን ግን ንገረን። በስዕላት ዙሪያ መጠየቅ የፈለግከው ሐሳብ ምንድን ነው? እናውራ። መጽሐፍ ቅዱስን ከፍተን እሱን ነው እያልኩ ያለሁት። እኔ እያልኩ ያለሁት እግዚአብሔር በቃሉ በሰማይም በምድር ከምድርም በታች ባለ ሁሉ ምስል ቀርጸ አታምልክ የሚል ጥቅስ አለ አይደል? በበርካታ ጊዜ የምታነሳት አንተ ሁል ጊዜ ክርክሮች ላይ እቺ መጽሐፍ ቅዱስ ማንሳለው አላችሁ የሚል ዲፌንስ ብቻ ነው ማለት በተደጋጋሚ ጊዜ እያዳመጥኩ ነው። አንተ አንድ ጊዜ ባይሉ ቆይ ወደ ፖይንቱ እንግባ። እሺ በቃ አሁን ይሄንን ጥያቄ ለአንተ አልጠይቅህም። ኦኬ አንተ አሁን ባለ ሪሰርች ባለ እውቀት ልክ መዝነህ 2 ዲግሪ ያለ ሰው ነው ምናምን ነገር እና ተምረህ አሁን ያገኘኸው ሪዛልት ምንድነው? እነዚህ ጥያቄዎች በአጠቃላይ ናቸው ፕሮቴስታንቱን እንዳይወሩ እያደረጉት እያልከን እኛን ጠይቀህ ይሄንን። እሺ ስለ ስዕላት ግን እናውራ። አሁን እንዴት ወደ ፖይንት እንደሚገባ እናሳይ። በኃይሉ ዳር እያልክ ስለሆነ አንተ ከመጣበት ቤተ እምነት አስተምሮ ተነስተ በመጽሐፍ ቅዱስ ማስረጃ ታወራለህ፣ እኛም በመጽሐፍ ቅዱስ ማስረጃ እናወራለን። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብለህ ነው የምታምነው? በኃይሉ አዳምጡላችሁም። አሁን መጽሐፍ ቅዱሳዊ አይደሉም ብዬ ነው ማምነው። እሺ እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። በኃይሉ ምን ላይ ነው ማለት ምን ማለት ነው? ስዕላትን አምልክ የሚል የመጽሐፍ ቅዱስ ክፍል አውጣልኝ ነው። እኔ እኮ ልማር ነው። አንተ ስዕላትን አምልክ የሚል አላልኩም። ያላልኩትን ብላላት በለኝ። በኃይሉ እባክህን ተረጋጋ። ቅድም ትቸኩላለህ ወይ ብዬ የጠየኩህ ለዚህ ነው። ተረጋግተህ ነገር የለም እንዴ? እሺ ይቅርታ። ከዚህ ውጭ የማውቀው ነገር ስለሌለም ይቅርታ። እባክህን እኔ አላልኩም ታመልካለህ ወይንስ አታመልክም አላልኩም። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንልህ አይደሉም ብለህናል። እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። አንተ መጽሐፍ ቅዱስ የመሰረት ሳይኖርህ ክርስቲያን የሆኑ ሰዎችን እናንተ መጽሐፍ ቅዱስ የመሰረት የላችሁም የማለት ሞራል የለህም። ስለዚህ አንድ ማስረጃ ያወጣ። ለምሳሌ እኛው ፕሮቴስታንቶች አንድ ትምህርቶቻቸው ከመጽሐፍ ቅዱስ ውጭ ናቸው ብለን እናምናለን። ብትጠይቀን እንነግርሃለን። ወደ በኋላ ስትጠይቀን ስንነግርህ እኛ ግን መጽሐፍ ቅዱስ የመሰረት ሳይኖረን አይደለም። ለምሳሌ በሳልቬሽን ላይ እኛ ትምህርታችን መጽሐፍ ቅዱስ የመሰረት ያለው ስለሆነ በኮንፊደንስ የፕሮቴስታንት ወንድሞቻችን የሳልቬሽን ትምህርት ሰው ሰራሽ አጋንንታዊ ትምህርት ነው ብለን እናምናለን። የማመን መብት ስላለን። እናንተ የትኛው መሰረት ኖሯችሁ ነው ካልገን ግን አበጥረን ነው የምናሳይ መጽሐፍ ቅዱስን ገልጠን። ስለዚህ አሁን አንተም ቀጥታ ወደ ማስረጃ። እሺ መነጫነጭ አይቻልም። አሁን ስለ ማስረጃ ስትጠየቅ መነጫነጭ ያልጠየቀንን እንዳልን እናደርገ ምናምን ማውራት አይቻልም። እኛ ዲግሪ የለንም። ዲግሪ ሳይኖረን ግን ያው እንዲህ አይነት ሰዎች የሚጠቀሙበትን ሲስተም እናውቀዋለን ከልምድ አንጻር። አሁን የጠየቅን ስዕላት መጽሐፍ ቅዱስ አይደሉም ብለህናል። እኛ እንደሆኑ እናሳያለን በማስረጃ። አንተ አይደሉም ብለህናል። እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ፈለገ ማለት ዘዳግም ላይ አንብብ እኮ አልኩህ እኮ። ዘዳግም ምዕራፍ 4 ቁጥር ስንት አይደለም? ይኸውልህ ማለት ጥቅሱን ልንገርህ። አንተ ጥቅሱን ካላወቅ ፈልገና እንጠብቃለን። በኃይሉ እባክን አንተ ነገሮች ላይ ስላልተዘጋጀ ነገሮችን ስላላወካቸው መነጫነጭን አማራጭ አታደርገው። በኃይሉ ደጋግሜ ነግሬሃለሁ አይደለ? አንተ ስለተነጫነጭክ የሆኑ ነገሮችን ስላወራ አይደለም እናዳምጥ። ቱ ዘ ፖይንት መጽሐፍ ቅዱስ የመሰረት ኖሮ ስታወራ ነው የምንሰማ። አንድ ሪያሊቲ አለ፣ አንድ እውነት አለ። እሺ አንተ የፕሮቴስታንት እምነት ተከታይ ነህ፣ እኛ ክርስቲያኖች ነን። እኛና እናንተ ስናወራ አንድ የሚዳኝን ነገር ምንድነው መሰለ? በማስረጃ ማውራት ነው። ማስረጃችን ምንድነው መሆን ያለበት? መጽሐፍ ቅዱስ። ለምሳሌ እኔ አሁን በኃይሉ ፖዚቲቭ ሆነ አዳምጠኝ ፕሊስ እባክህ በጌታ። እኔ ለምሳሌ ክርስቲያን ነኝ እና ኦርቶዶክሳዊ የሆኑ ሰዎች ፊት የሆነን ነገር ብናገር ያለ መጽሐፍ ቅዱስ ማስረጃ ምንም ችግር ላይፈጠር ይችላል። እንደውም ከዛም አልፎ አሜን ሊሉኝ ይችላል። ለምንድን? ኦርቶዶክሳዊ የሆነ ማይንድ ሴት፣ ኦርቶዶክሳዊ የሆነ አስተሳሰብ እዛ ጋር ስላለ። ከእናንተ ጋር ግን ሳወራ አንተ ለምሳሌ ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆችን ወለደች ወይስ አልወለደችም ብለህ ጠይቀኸኝ እኔ ዝም ብዬ መጽሐፍ ቅዱስን ሳልጠቅስ ምንም መጽሐፍ ቅዱስን ሳላነሳልህ ዝም ብዬ አረ እንዲህ ነው ብዬ ባወራ ለአንተ ተረት ተረት ነው የሚሆነው። በኃይሉ አንተም መተከኛ ጋር ስታወራ
መጽሐፍ ቅዱስ የመሰረት ሳይኖርህ ዝም ብለህ የምትናገረው ንግግር ለእኛ ተረት ተረት ይሆናል። ስለዚህ ታይም ውሰድ፣ ሰዓት ውሰድ፣ ደቂቃን እንሰጣለን። ሌላ ሶስት ከዛ እናወራለን። እዚሁ ገዝተ ላይ ሆነ ጥቅሶቹን እንዳለ ፈልግና አምጣልን። እኛ በጥቅሶቹ ነው ከአንተ ጋር ማውራት እንፈልገው። ለምሳሌ ዘሌዋውያን 26 አንድን አንብብ። ምን ይላል? አንብብልን። ዘሌዋውያን 26 አንድ ምን ይላል? አዳምጡላችሁ። ለእናንተ ጣዖት አታድርጉ፣ የተቀረጸ ምስል አታቁሙ፣ ለእርሱም አትስገዱ ይላል። እሺ አሁን እኔ የጠየቅኩት ጥያቄ ምንድን ነበር? በኃይሉ እስኪ ጥያቄን እንደው ፖዚቲቭ ሆነ እስኪ አስታውሰኝ። ምን ብዬ ነበር የጠየቅኩ? ስለ ጣዖታት ነው የጠየቅኩ በኃይሉ። የተቀረጸ ምስል አታቁሙ ለእርሱም አትስገዱ ይላል። የተቀረጸ ምስል ማለት ነው። እሺ ስዕላት ሁሉ ጣዖታት ናቸው ብለህ ታምናለህ? መታመን ከሆነ እንቀጥል፣ ማታመን ከሆነ ግን እንመለስ። ስዕላት ሁሉ ጣዖታት ናቸው ብለህ ታምናለህ በኃይሉ? ምን ብለህ ስዕላትን ትለያለህ? ምን አውቃለሁ እኔ። አንተ የምታምነው ንገረኝ። ስዕላት ሁሉ እኛ ስዕላቶች ሁሉ ጣዖታት ናቸው ብለን አናምንም። አንተ ስዕላቶች ሁሉ ጣዖታት ናቸው ብለህ ታምናለህ በኃይሉ? ለምሳሌ እኔ ፎቶ ይኖራል። እኔ የጠየቅኩህ ስለ ስዕል ነው። በቃ ቴንክ ዩ። አሁን ለምሳሌ አንድ ሳሌ አንተን ፎቶውን እንዲያውን የቆምኩበትን ፕሮፋይል ስሎ ቢያስቀምጥልህ በኃይሉ ያ ስዕል ጣዖት ይባላል እኮ? ጣዖት የሚሆነው አልኩ እኮ የኔን ስዕል ለምሳሌ አሁን ባለቤቴ ብታመልከው ብትሰግድ ለዛ ስዕል ጣዖት ይሆናል ነው። ስዕል በራሱ ግን ጣዖት አይሆንም። በጣም ጎበዝ ልጅ። አሁን አየህ፣ በጣም ጥሩ ነገሮችን በቃ እየተገለጡልህ ነው። ሶ የኛ ፖይንት አሁን ስለ ስዕላት ነው። እሺ ስለ ጣዖታት አይደለም። እኛ ክርስቲያኖች ነን በኃይሉዬ፣ እና እኛ ክርስቲያኖች ጣዖታትን አብዝተን ነው የምንጸየፈው። ጣዖታት ይመለካሉ ወይስ አይመለኩም? ይሰገድላቸዋል ወይስ አይሰገድላቸውም ብለን ሰፊ ታይም ወስደን የምናወራ ማኞች አይደለንም። we are Christians። በክርስቶስ ነው ክርስቲያን የሆነው። እውነተኛ ከሆነው የወይን ግንድ ከሆነው ከክርስቶስ ኢየሱስ ጋር በማመን የተጣበቅን ቅርንጫፎች ነን። ስለ ጣዖት ታይም ወስደን የምናወራ ሰዎች አይደለንም። አሁን እኛ የጠየቅን ስለ ጣዖት አይደለም። አንተም የመጽሐፍ ቅዱስ ማስረጃ ገልጠ ስትወጣ ከዚህ በኋላ ተማምነናል። ስለ ጣዖት አይደለም ማስረጃ መሰጠን። እሺ ስለ ስዕላት ነው። አሁን እኛ ስለ ስዕላት ነው በቃ ኒውትራል አድርገን የጠየቅን። ስዕላት መጽሐፎች አይደሉም ብለናል። እባክህን እስኪጨርስ አዳምጠኝ በኃይሉ። እስኪጨርስ ካላደመጥከኝ ምኑን ነው የምትመልስልኝ? እንደው በጌታ በኢየሱስም በጣም አስቸጋሪ ነገር ነው። እስኪጨርስ አዳምጠኝ ፕሊስ። ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ስንልህ አይደሉም አልከን። እሺ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። አንድ የመጽሐፍ ቅዱስ ማስረጃ ስጠን። ስዕላት መጽሐፍ ቅዱሴ እንዳልሆኑ የሚናገር አልን። ከዛ አንተ ስለ ጣዖት ነው አነሳለን። እኛ ስለ ጣዖት አልጠየቅንም። ለጣዖት እንዴት ስገዱ ብላ ቅዱስ ቤተክርስቲያን ታስተምራለች? በፍጹም አታስተምርም። ጣዖታትን አብዝተን እንጸየፋለን። ኦኬ ስለ ጣዖት አይደለም እኛ የጠየቅን። እኛ በፍቅር የጠየቅን ስለ ስዕላት ነው። ለምሳሌ እዚህ መጽሐፍ ቅዱስ ላይ ያለው ስዕል ይሄ ስዕል ነው። መጽሐፍ ቅዱሳዊ ይዘት ያለው ስዕል ማለት ነው። እኛ እየጠየቅን ያለ ነው ስለዚህ ነው። አይ እነዚህ ስዕላቶች መጽሐፍ ቅዱስ አይደሉም አልከን። እሺ ካልሆኑ አንድ ማስረጃ ስጠን። መጽሐፍ ቅዱስ ላይ አንድ ማስረጃ፣ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ ማስረጃ ስጠን በኃይሉ። ከዛ በኋላ እኛ ደግሞ የእኛን ደግሞ ትምህርት ደግሞ እናብራራ። ከዛ ጥያቄ ደግሞ ካለ ደግሞ ድጋሚ ትጠይቀናል። ማስረጃ ካለ ግን ስጠን። ፈሌ አሁን እኮ ከዋናው ሀሳብ በላይ ይሄ የምታብራራው እኔን የምትወቅስበት እንትን እየበዛ ነው። ባይዘው አስተምሮት ስለሆነ ይሄ ክርክር አይደለም። አሁን የዋንጫ ምናምን አይደለም እኮ ልንገርህ። ለምሳሌ ልንገርህ በኃይሉ አትንገረኝ። ትልቅ ሰው ነህ እና እንደ ትልቅ ሰው አውራ። እንደ ህፃን ልጅ አትናገር። ራስን በህፃን ልጅ አይነት እንትን አታስገምት። እሺ እኔን እንትን የምትልበትን ሀሳብ አስተያየቱን ሲጀመር የገባኸው ክርስቲያኖች ቤት ነው። እኛ ላይፍ ስትሪም ላይ ገብተህ ልክ እናንተ ቸርች ውስጥ እንዳሉ አይነት እንትን እንድናደርግ ኤክስፔክት አታደርግ። ኦፍኮርስ ሰፊውን ታይም እንወስዳለን። የምንወስድበት ትልቁ ሪዝም ምንድን ነው መሰለህ? ከጠየቅን ውጭ ነው እያወራ ያለው። እኛ የጠየቅን ስለ ስዕል ነው። አንተ የምታወራው ስለ ጣዖት ነው። ፐርሰናሊ አንተን ሞክ አላረግንህም። በክርስቶስ ፍቅር እባክህ ስማን እያለ ነው እየተለማመጠን አድምጠን እያልን ያለ ነው። በነገራችን ላይ በኃይሉ እኔ በአንተ አይነት ኢነርጂ ፕሮቴስታንት የሆኑ ሰዎች ቤት ገብቼ ባወራ ማንም ሰው የማያዳምጠኝ፣ ማንም ሰው በትንሽ በትልቁም አታማሩ። ማንም ሰው ነው የሚያዳምጠው። ወታችሁ ረድ እያሉ ነው የሚያስወርዱት። እኛንን እያዳመጥናችሁ ያለ ነው። እኛንን አዳማጮቹ በቃ እሱን እርሳውና አሁን እባክህን ማስረጃ ካለ ወደ ማስረጃው ግባና እባክህ ማስረጃ ስጠን። እባክህ በጌታ ለምን የመጽሐፍ ቅዱስ ማስረጃ ስጠን። እንገረ ለምሳሌ ኢሳይያስ 42:8 ላይ
እኔ እግዚአብሔር ነኝ፣ ይህ ስሜ ነው፣ ክብሬን ለሌላ አልሰጥም፣ ምስጋናዬንም ለተቀረጹ ምስሎች አልሰጥም ይላል። አንድ አሁን ለምሳሌ ስዕል አድኖች የሚባሉት እኔ በእኔ አረዳድ ለምሳሌ ነው የምልህ ቤተ ክርስቲያን ላይ ትልቅ ባይዘዌ ሪስፔክት አለኝ ለሁሉ ነገር። ታሪካችን ነው የትኛውም ነገር ቢሆን እንደ ሀገርም እንደ አጠቃላይም ስናየው ታሪካችን ነው። የትኛውም ቤተ እምነት ያለ ታሪካችን ነው። አክሰፕት አደርጋለሁ። ከንቀት አንጻር አይደለም፣ ከመማር ከመረዳዳት አንጻር ነው። ለምሳሌ እኔ የምረዳው በኦርቶዶክስ እምነት ውስጥ በርካታ ስዕል አድኖ ተብሎ የሚያዙት የሚካኤል ስዕል አለ፣ የገብርኤል ስዕል አለ፣ የተለያዩ መላእክቶች እንዲሁም ደግሞ ከዚህ በፊት ሰው የነበሩ በመጽሐፍ ቅዱስ ትልቅ በእናንተ እምነት ትልቅ ቦታ ተሰጧቸው የተቀረጹ አሉ። እነሱ ናቸው ስዕል አድኖ የሚባሉት ነው። እነዚህ ከሆኑ ደግሞ ስዕል አድኖ የሚባሉት እግዚአብሔር አምላክ እኔ ቀናተኛ ነኝ፣ እኔ እግዚአብሔር ነኝ፣ ይህ ስሜ ነው፣ ክብሬን ለሌላ አልሰጥም፣ ምስጋናዬንም ለተቀረጹ ምስሎች አልሰጥም ብሎ ኢሳይያስ 42:8 ላይ ነግሮናል። ዘጸአት 4 ላይ ደግሞ ከላይ ከሰማይ ከታችም ከምድር ካሉት ለራስ ወስደህ ቀርጸህ አታምልክ የሚል ቃል ነግሮናል ነው። በዚህ እምነት ውስጥ ደግሞ በእነዚህ እምነቶች በመልአኩ ገብርኤል በሚል ምስል ተቀርጾ እየተመለከ ያለበት ሁኔታዎች አሉ። መልአኩ ሚካኤል በሚል ምስል ተቀርጾ እየተመለከ ያለበት ሁኔታዎች አሉ ነው። እነዚህ ነገሮች ልክ አይደሉም። መመለክ ያለበት አንድ እግዚአብሔር ነው። ተደርጎ ሲመለክ ያየው በኃይሉ እኔ እኮ በማስረጃ ብታወራ በጣም እንዴት ደስተኛ እንደምሆን ግን ደጋግም የሚያስጠነቀቁ አንተ ከልብ አፍልቀህ ዝም ብለህ ነው የምትናገረው። በቃ ምንም አይነት ኤቪደንስ የለህም፣ ምንም አይነት ማስረጃ ግን ደስ እንዳለ ነው የምታወራው። ቆይ ወደ እዛ ከመግባታችን በፊት ሚካኤል እንዴት ሲመለክ ነው ያየኸው? እስቲ ሁላችሁም አዳምጡ እሺ። እንዴት ሲመለክ ነው ያየኸው? በኃይሉ እንዴ ለምን ማለት እኔ ጓደኞች አሉኝ እኮ የሚካኤል ቤተክርስቲያን ለምሳሌ አሁን አጠገብ ስናልፍ ሰላምታ ሰጠው የሚካኤል ስዕል በር ላይ ካለ እሱን ተሳልመው ሰግደው ሲያልፉ አይቻለሁ። ሰላምታ መስጠት አምልኮ ነው። ሰላምታ መስጠት አምልኮ ነው። ነገርኩ እኮ ኢሳይያስ 42:8 ላይ እግዚአብሔር ነኝ ስሜ ነው በኃይሉ በጌታ በኢየሱስ ስም ዲስማችማ ልጅ አትሆን እንጂ ብራዘር። የሰባ ሐሳብ ያነሳ መስሎ ከሆነ እግዚአብሔር ምስክር የሰባ ሐሳብ አይደለም ያነሳው። በጣም ጀማሪ የሚባሉ ሰው ይቅርታና አይል ውረድ እባክህን ሳወራ አዳምጠኝ በኃይሉ እባክህን ሳወራ አዳምጠኝ። የምትለው ነገር የለም ሁሉ ነው። ስሜትን እኛ እንቆጣጠርልህ። አሁንም ስሜትን ማትቆጣጠር ከሆነ ስሜትን እኛ እንቆጣጠርልሃለን። አንተ ስታወራ እኛ ጸጥ ብለን ያደመጥን በኃይሉ የምትናገረው ነገር ፍሬያማ መሆኑ አይደለም ብራዘር። ሰምተን ማስጨረስ ግዴታ ስላለብህ ግን እንሰማሃለን። አንተ የምትናገረው ነገር በአጠቃላይ ግን ትክክል ሆኖ አይደለም በኃይሉ። ሚካኤል ሲመለካል ሳይቻለው ምን ተደርጎ ሲመለከ ሰላምታ ይሰጡታል? ሰላምታ መስጠት አምልኮ ነው ወይ? ቱ ዘ ፖይንት እሱን ብቻ መልስልኝ። ሰላምታ መስጠት አምልኮ ነው ወይ? በኃይሉ ባጭሩ መልስልኝ። ማይክሮፎን ፈሊ ይቅርታ፣ ይኸውልህ አሁን ያንተ አፕሮች ባጭሩ መልስ ሰው ማስበረ ማስወጣት በቃችሁም ብለህ ስትያዙ ነው እንትን ሰላሙ መደንበር ያንተ መብት ነው። መደንበር ያንተ መብት ነው። ሰዎችን አስደንብረ ምናምን እንዲወጡ መደንበር ያንተ መብት ነው። ያንተ ድርሻ አይደለም። እኔ ደንበር አላልኩም። አትነጫነጭ። የጠየቅኩህን ብቻ ሰላምታ መስጠት አምልኮ ነው ወይ? ለመጨረሻ ጊዜ ነው እድል የምሰጠው በኃይሉ። ሰላምታ መስጠት አምልኮ ነው? አሁን ከኔና ከአንተ የተረጋጋው ማን ነው? ፈለገ እግዚአብሔር ፈለገ። አመሰግናለሁ። አይ ሁሌ ፈቃደኛ ኮሽ ሰላም ሁንልኝ። አመሰግናለሁ። ሰላም። ኦኬ ፕሮቴስታንቶች ወንድሞቻችን እባካችሁ ከኛ ጋር ስታወሩ ሁለት ነገር ብቻ ላስታውሳችሁ። አንደኛ በጣም በጥንቃቄ ተሞልታችሁ አውሩ። ምክንያቱም ያለ ማስረጃ የምታወሩ ከሆነ በፍጹም የትም ሙቭ እንድታደርጉ አናረጋችሁም። ሁለተኛ ደግሞ በቀጥታ መልስ ስጡ። ሰላምታ መስጠት አምልኮ ነው ያልነው። ሰላምታ መስጠት አምልኮ ነው። በኮንፊደንስ አምልኮ ነው ማለት ሞራል የለውም። በኮንፊደንስ አምልኮ አይደለም ማለት ሞራል የለውም። የሚያወራው ሌላ ነገር። እሱ ብቻ አይደለም፣ ሁሉም ፕሮቴስታንት፣ በነገራችን ላይ ፕሮቴስታንቶች በቀጥታ መልስ ሰጡ ማለት 50% ወደ ኦርቶዶክስ ቤተክርስቲያን አማኝነት ተሸጋገሩ ማለት ነው። የትኛውም ፕሮቴስታንት በቀጥታ አይመልስም። ከዚህ ሀሳብ ልጀምርና ስለ ስዕላት ጠቅላላ ያለ ሀሳብ ልንገራችሁ። ሁላችሁም አድምጡኝ እሺ። ነገም ላይፍ ስለምንገባ
ዛሬ ከመናገረው ንግግር ላይ ጥያቄ ያላችሁ እህት ወንድሞች፣ ነገ ደግሞ በመጽሐፎች ማስረጃ ከኛ ጋር ታወራላችሁ። የመጀመሪያው ነገር ሰላምታ መስጠትም ስግደት መስገድም አምልኮ አይደለም። ወደ ስዕላት ከመምጣታችን በፊት ሰላምታ መስጠትም ስግደት መስገድም አምልኮ አይደለም። ሰላምታ ይሰጡታል፣ ሰላምታ ሲሰጡ አይቻለሁ አለ። ሰላምታ መስጠት አምልኮ ነው ወይ? ተሀፍ ነው አይዲያ። የሉቃስ ወንጌል ምዕራፍ 1 ከቁጥር 29 ላይ ስትመለከቱ የእግዚአብሔር መልአክ የሆነው ቅዱስ ገብርኤል ለክርስቶስ ኢየሱስ እናት ለቅድስት ድንግል ማርያም ሰላምታን እንደሰጣት መጽሐፍ ቅዱስ ይናገራል። which means በግዕዝ እንደተሳለማት ቤተክርስቲያን እኛ እያንዳንዳችን በክርስቶስ ያመነን ክርስቲያኖች ምንሳለመው አብነት ያደረገነው ከቅዱስ ገብርኤል ነው። ክብር የተገባትን የክርስቶስ ኢየሱስ እናት መልአኩ ቅዱስ ገብርኤል ሰላምታ ሲሰጣት ስላየን። ሰላምታ መስጠት ማለት መሳለም ማለት ነው። መሳለም የግዕዝ ወርድ ነው። ወደ ዕብራይኛ ሲተረጎም ሰላምታ መስጠት ማለት ነው። ሰው ምን ብሎ ሰላምታ ሰጣት? ጸጋን የተመላሽ ወይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ደስ ይበል፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ከሦስቱ ቅዱስ አንዱን ቅዱስ ወልጃለሽ ብሎ ደግሞ ወደ በስራቱ ገባ። እንዲህ ያለ ሰላም